ሰላም እንዴት ናችሁ? ዛሬም እንግዲህ በአዲስ ቪዲዮ መጥቻለሁ ማለት ነው። ባለፈው አንድ ወንድማችን ኮሜንት ላይ በሲሚ ጋሻዬና ከሌላይ በሚለው መዝሙር ስራልን ብሎ ነበር። በሱ ሰርቻለሁ ማለት ነው። ሌሎቻችሁም በዛ እንዲሰራ የምትፈልጉ ሰዎች ላይ ማስቀመጥ ትችላላችሁ። የምትፈልጉትን ኪቦርድ ላይ ይሄን ማወቅ ፈልጋለሁ፣ በዚህ እንዲሰራልኝ፣ በዚህ መዝሙር እንዲሰራልኝ ፈልጋለሁ የምትሉትን ነገር አስቀምጡልኝ። እኔ ደግሞ በሰርቻ አመጣለሁ ማለት ነው። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ አድርጋችሁ ከኔ ጋር ቪዲዮን እንድትመለከቱ ትላለሁ። ላይክ አርጋችሁ ጀምሩ። ኮሜንት ስታደርጉ ያበረታታኛል። ቪዲዮ ደግሞ ላይክ አድርጉ፣ ለሌሎችም ሼር አድርጉላቸው። ይመቻችሁ። መተናል እንግዲህ የዮሴፍ አያለውን ሲሚ ጋሻዬና ከሌላይ የሚለውን መዝሙር ማለት ነው። እሱን እንሰራለን ሁሌ እንደማደርገው ማለት ነው። መጀመሪያ የምናደርገው መሰረታዊ ነገር አለ። ኢንትሮ ከማጥናታችን በፊት ወይም ከመስራታችን በፊት ማድረግ ያለብን ነገር ትራንስፖዙን ማወቅ አለብን፣ የዝማሬውን። ሌላው ደግሞ ኢንትሮን ማወቅ አለብን። ከዛ በኋላ ሪትሙንም ማወቅ አለብን፣ ስኬሉንም ማወቅ አለብን። እነዚህን ነገሮች ሳናውቅ ኢንትሮን መስራት አንችልም ማለት ነው። ስለዚህ መጀመሪያ እኛ የምናደርገው ትራንስፖዝ እናገኝ። እስኪ መዝሙሩን እንዲሁ በመስማት መለየት አለባችሁ፣ ስኬሉን ማለት ነው። ይሄ ፊብዝ ነው። አሁን ሲሚ ጋሻዬና ከሌላይ የሚለው መዝሙር ፊብዝ ስለሆነ እሱን እዚህ ጋር ነው። ፊብዝ ማለት ጂ ላይ ነው የሚያርፈው። በሲ ሜጀር ስንጫወት እዚህ ላይ ነው ያለው ማለት ነው። ስለዚህ ወደዚህ ነው ድምጹን ፈልገን የምናመጣው። አንድ መዝሙሩን እንስማውና ከዛ በኋላ እናመጣዋለን ማለት ነው። ሲሚ ጋሻዬና ከሌላይ ሆኖልኛል ጌታ፣ በዘመኔ ሳልሰጋ ኖራለሁ፣ ልቤ አርፎ በኃያሉ ክንዱ ተደግፎ ምትሏን መጨረሻውን የምናገኘው ማለት ነው። ከዛ በሷ እንፈልጋለን። ይሄ እዚህ ወደዚህ ነው የምናወጣው። ስለዚህ ወደዚህም ወደዛ መፈለግ እንችላለን። እዚህም የለም፣ እዚህም የለም፣ እዚህም የለም፣ እዚህ ጋር አግኝተናል ማለት ነው። ስለዚህ ወደ ኋላ እንቆጥራለን ትራንስፖዝን ለማግኘት 1 2 3 4። እችን ማንቆጥርበት ምክንያት ወደዚህ ስለምናመጣው ነው። እቺ እንደ ዜሮ ነው የምትቆጠረው። ስለዚህ 1 2 3 4። ስለዚህ 4 ላይ ነው ያለው። ወደ ኋላ ስለቆጠርን ወደ ኋላ ሲሆን ምን ብያችኋለሁ? ማይነስ ይሆናል ማለት ነው። ስለዚህ እዚህ ጋር እስኪ ትራንስፖዝ ይሄው ያያችሁ ነው፣ ማይነስ ፍርጌ ማለት ነው። እዚህ ጋር ደግሞ ማየት ትችላላችሁ። 1 2 3 4። አሁን እስኪ አያችሁ መጥቶ እዚህ ጋር እዚህ ጋር አግኝተናል ማለት ነው። እንትኑን ማለት ነው ትራንስፖዙን። አንድ ሪትም መምረጥ ግዴታ ስለሆነ በዚህ ሪትም እንሞክረዋለን። እናንተ በዚህ ታነሳላችሁ ማለት ነው። እስቲ ስለዚህ ሁለተኛው ሪትም ወሎ መርጠናል ማለት ነው። በወሎ ነው ይሄ የሚሰራው ማለት ነው። ወሎ ሪትም መርጠናል። ስለዚህ አሁን ቀጥታ ምንድነው የምናደርገው? ሪትሙን አግኝተናል፣ ስኬሉንም አውቀናል፣ ትራንስፖዙን አግኝተናል። ስለዚህ ፍጥነቱን እንደ መዝሙሩ እናንተ እንደሚመቻችሁ እንደ ዘማሩ ፍላጎት ፍጥነቱን እንትን ታደርጋላችሁ። እኔ አሁን 95 ላይ ነው ያለው ይሄ ማለት ነው። እዚህ ጋር ቴምፖ ነው ላሳያችሁ። እዚህ ጋር ታያችኋል። እዚህ ጋር 95 ላይ ነው ያለው ማለት ነው። በዚህ አድርጌ እንጫወታለሁ። ቀጥታ አሁን ወዴት ነው የምንገባው? ኢንትሮ ወደ መስራት እንገባለን ማለት ነው። መዝሙሩን በደንብ ከሰማችሁ መግቢያዋ ላይ የሆነች ቤዝ ነገር አለች ማለት ነው።
ብላ ነው የሚጀምረው። አያችሁ እዚህ ጋር ሲ ማለት ጂ ከዛ በኋላ ጂ ሻርፕን አልፎ ኤ ከዛ ኤ ሻርፕ አልፎ ቢ ላይ ማለት ነው። ሶስቱን ትነካላችሁ። ካረገ በኋላ አያችሁ ሲ ማለት ኢ ዲ ሲ ጂ ታረጉና ታረጋላችሁ ወዲያው ነው። ስለዚህ እስኪ አንዴ መዝሙሩን እንስማውና እንሞክረዋለን። እስኪ እንደገና እንስራት። እቺ የቤዟን ፓርት ታያችኋል ብዬ አስባለሁ። በካሜራውን በአንዱ እጄ ስለያዝኩኝ ትንሽ ያችሁ ከዛ ወዲያው ወልጅ እዚች ጋር የቤዟ ፓርት እዚች ጋር ያልቃል ማለት ነው። ከዛ የፒያኖ ፓርት ይገባል። ሶ የፒያኖ ፓርት በጣም ቀላል ነው። እዚች ጋር ቀስ አድርጌ ላሳያችሁ ጋር እችን በፍጥነት ነው የምታደርጉት። ተመሳሳይ ነው ታረጉና ትጨርሳታላችሁ። ከዛ በኋላ ቀጥታ ወደ ቀጣዩ ይገባል ማለት ነው። ስለዚህ ከጂ ነው የምንጀምረው። ታያችኋል ብዬ አስባለሁ። መጀመሪያ ከዚህ ይጀምራል ማለት ነው። በፍጥነት ማድረግ አለባችሁ። ሁለተኛው ላይ ደግሞ ብላችሁን መጀመሪያ ሁለተኛው ላይ ደግሞ አርጋችሁ ትጀምራላችሁ። እስኪ እንደገና እንስራው። እዚህ ጋር በብራስ ነው እንዲህ ነው የሚሆነው ማለት ነው። እስኪ በብራስ እንሞክረው። እዚህ ጋር እንዲህ አድርጋችሁ ነው የሚዘጉት ማለት ነው። ከዛ ስሚ ጋሻይና ከሌላዬ ስል ወዲያው እጃችሁ እዚህ ጋር በጣም ፍሌክሲብል መሆን አለበት፣ በጣም መፍጠን አለበት። ሆኖልኛል ጌታ በዘመኔ ሆኖልኛል ጌታ በዘመኔ። እዚህ ላይ ነው መጥቶ የሚያርፈው ማለት ነው። በፍጥነት ወዲያው መታጠፍ አለበት እጃችሁ። ሳልሰጋ ኖራለሁ ልቤ አርፉ። እዚህ ጋር ነው ደግሞ ዲ ላይ ነው የሚሆነው። ኢ ከዛ ጂ
ከዛ ኤ ከዛ ኤ በኃያሉ ክንዱ ተደግፎ ከዛ ሌላው ደግሞ ብራስ አለ ውስጡ ላይ የሚገባ ይሄን አሁን ይሄኛው ጀባ ይሄ እንዳለ እንደሆነ ይሄ እንዳለ መሀል ላይ መዝሙሩን ስትሰሙ ስሜ ጋሻዬና ከለላዬ ስል እንደዚህ እንዲህ አይነት ነገር አለ መሀል ላይ ስሜ ጋሻዬና ከለላዬ ከዛ እንደዛ ካለ በኋላ ቀጥታ ሆኖልኛል ጌታ እንዲህ የሚል ነገር አለ መሀል ላይ ማለት ነው። ላይክ ይሄ በአንድ ኪቦርድ ስትጫወቱ ትንሽ ሊከብዳችሁ ይችላል። እኔ አሁን አንድ እጄ ካሜራ ስለያዝኩኝ አንድ ላይ መስራት አልቻልኩም። ዋና መርሳት የሌለባችሁ እቺን እንደገና እስኪ ብሪጁን እንደገና እንስራው። ካረገ በኋላ ፍያኗ ወይም በብራስም ቀይረን መስራት እንችላለን። አርገን እዚህ ጋር እንጨርሳለን። የሁለተኛው ብሪጇን ማለት ነው። ብሪጇን እንሰራለን። አሁን ደግሞ መሀል ላይ እዚህ ጋር እቺ ከኤ ወደ ሲ እንደና ኤ ከዛ ሲ ከዛ በኋላ ኢ ከዛ ጂ ቲ ማለት ነው። ከዛ በኋላ ይታያቸዋል ብዬ አስባለሁ። ካረጋቸው በኋላ ወደዚህ ትመጣላቸው ደግሞ ይታያቸዋል። ዳዳዳዳ ረረዳ ወደ ኋላ ነው። አርጋችሁ ትጨርሳላችሁ። እስኪ እንስራው። ይታያችኋል ብዬ አስባለሁ። እስኪ እሺ እንደገና አንድ ልድገምላችሁ። ብሎ እዚች ጋር ልቃል። እስኪ አንድ ሪትሙ ልክፈትና ሳይኒክ ስቶፕ ስታርቱን የኛውን መጠቀም አልችልም፣ ምክንያቱም ትንሽ በአንዱ እጄ እየቀረጽኩኝ ስለሆነ ሌላ የሚቀርጸኝ ሰው የለም፣ ይቅርታ። ስለዚህ በራሴ እየቀረጽኩኝ ስለሆነ ዝም ብዬ እንትኑ ላሳያቸው ማለት ነው። እስኪ ከቤዙ እንጀምራለን ማለት ነው። እዚህ ካረገ በኋላ እዚች ጋር ፒያኖን ደግሞ ከዛ ቀጥታ ይሄኛውን ታስገባላችሁ። እዚች ጋር ቮይሱን ትመርጡና
በብራስ እንሞክራለን። ይህንን ይመስላል። ደጋግማችሁ እናንተ ቪዲዮ በጣም 16 ደቂቃ ሆኗል። አስተዳደሩ መሀል ላይ ያለውን መዝሙሩን በአሁኑ ስቴፕ ማለት ነው። በአሁኑ ስቴፕ መሀል ላይ እቺ ያለች ሜጋሻ የና ሲባል ከሌላዬ ሆኖልኛል ጌታ በዘመኔ ሳልሰጋ ኖራ እንዲች አይነት ነገር ሲዘምራለ። ከዛ በመሀል ደግሞ እሱ እንደዛ እያለ በመሀል ደግሞ ሆኖልኛል ጌታ በዘመኔ ስል ሳልሰጋ ኖራለሁ። ልቤ አርፎ ለእኔ ወፍሮብኛል በኃያሉ ክንዱ ተደግፎ ስል እዚች ጋ ማለት ነው። ክብር አንተ ብቻ እቺ ጋ ነው ወይም አንተ ብቻ የለያቸው ስል አድርጋችሁ መዝሙሩን በተለይ በነገራችን ላይ እዚህ ላይ መጨረሻ ላይ ቲፕ የምሰጣችሁ ምንድነው ኢንትሮ ከመስራታችሁ በፊት በደንብ አድርጋችሁ ቀጥቀጣችሁ መዝሙሩን መስማት አለባችሁ። ከዛ በኋላ ነው መዝሙሩን በደንብ በቃ ውስጣችሁ ላይ ሴቭ ሲደረግ ማለት ነው። በጣም መዝሙሩ ሳሰሙት ሪትሙን ማለት ኢንትሮን ብሪጁን ሁሉንም ማስታወስ ከቻላችሁ በኋላ ወደ ኪቦርዱ ብትመጡ በጣም ሲምፕል ነው የሚሆነው ማለት ነው። ስለዚህ መጀመሪያ ጭንቅላታችሁ ውስጥ ያዙ የሚሰሩትን ነገር ማለት ነው። ከዛ በኋላ ወደ ኪቦርዱ ፕራክቲስ ለማድረግ ስትመጡ በጣም ሲምፕል ይሆናል ማለት ነው። ለዛሬ ያዘጋጀሁት ቪዲዮ ይህንን ይመስላል። በቀጣይ ቪዲዮ ስመጣ አሁንም አዲስ ነገር ይዤ እመጣለሁ። ይህንን ቪዲዮ የሰራሁት ኮመንት ላይ አንድ ልጅ በጻፈው ነው፣ ቅድም እንዳልኳችሁ በመግቢያ እንደተናገርኩ ማለት ነው። ስለዚህ አሁንም ኮመንት ላይ በዚህ መዝሙር እንድሰራልን እንፈልጋለን ወይም ስለ ኪቦርድ ይሄ ነገር ወደ ትራንስፖዝ ምናምን መረዳት አልቻልኩም፣ ማወቅ አልቻልኩም፣ ቴምፖ ምንድነው፣ ሪትም እንዴት ነው የሚሰራው፣ ምናምን እያንዳንዱን ነገር እንዴት እንደሆነ ማወቅ የምትፈልጉትን ውስጣችሁ ያለውን ጥያቄ ኮመንት ሴክሽን ላሳውቁን ማለት ነው። ይሄን ቪዲዮ አሪፍ ከሆነ ደግሞ አበረታቱን፣ ኮመንት ላይ ጥሩ ነው ብላችሁ አበረታቱን። ቀጣይ እንዲሰራ ያበረታታኛል። ሰብስክራይብ ሳታደርጉ የምታዩ ሰዎች ቤቱን ሰብስክራይብ አድርጋችሁ ቀጣይ የሚለቀው ቪዲዮ እንዲደርሳችሁ ይሁን። የደወል ምልክቱን መጫናችሁ እንዳይረሳ። ለሌሎችም ሼር አድርጉ። እናንተ ከጠቀማችሁ ሌሎችም እንዲጠቀሙት እናንተ ደግሞ ሼር እንድታደርጉ አሳስባችኋለሁ። ላይክ አድርጉ ቪዲዮውን። መልካም ጊዜ፣ መልካም ቆይታ። ወዳችኋለሁ። ይህ የኪቦርድ አካዳሚ ነው። ሻሎም ይሁንላችሁ።